ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወጥ ይሆናል፣ ድልድይ ይሰራበታል፣ ማስዋብ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ሌላ ፍልስፍናችን አዲት ሜንታሊቲ እንግዲህ ሰዎች የሆነ ነገር በሚያውቁ ጊዜ የእውቀት መጨረሻው እሱ መስላቸውና ከሌላ ወገንበት እንደሚገኝ አያስቡ። በእኛ የሙያ ሴክተር ፈጽሞ አይሰራም። እናንተ ካላገዛችሁ በስተቀር አንዲት ፐርሰንት እንኳን እችን ያለመከላት ናቸው። ከእናንተ ጋር ከተደመረ ብቻ ነው ቨርቹዋሊ ኢትዮጵያን ከማንኛውም ጥቃት መከላከል የምንችለው። እናንተ እንኳን ሙያተኞች ናችሁ፣ ግድ የለም ልታግዙንም ትችላላችሁ። እናንተ ከግምት የማታስገቧቸው ሃይስኩሎች ስለ አይቲ ሚዛን አያውቁ የሚባሉ ሰዎች ሳይቀሩ የእኛን ራዕይ ካልተጋሩና ካላገዙ ህልማችን ነው። ስለዚህ ሁሉም ሰው ቫልዩ አለው። የሁሉም ሰው ቫልዩ ሲደመር ብቻ ነው ራዕያችን የሚሳካ የሚል ፍልስፍና ተጽዕኖና የሆነ የኤሊት ግሩፕ አለ የሚሰበሰበው ኃይል በቀጣይነት ለመማር ዝግጁ የሆነና ከሌሎች ወገኖች ቫልዩ አገኛለሁ ብሎ የሚያስብ ስብስብ ነው የሚቀረጸው በዚህ መንገድ። ሶስተኛው ባህላችን አብዛኛው ካጠቅሳቸው ሪፕሌስመንት የመተካካት አስተሳሰብና የመተካካት ባህላችን በፖለቲካል ፓርቲዎች እንደሚገለጸው አይነት ሳይሆን እንግዲህ ይሄ ራዕይ አሁን ተነስቶ በሚቀጥለው ትውልድ የሚሸጋገር ይሄ ራዕይ የጀመሩ ሰዎች እስከሚቀጥለው ትውልድ ድረስ አንቀው ሊተኙበት አይገባም። የተወለደ አዲስ ቀጣዩን አስተሳሰብ ተሸክሞ የሚችል ማንኛውም ሰው ካለ ይዞ የሚሄድበት እድል መፈጠር። ይሄ በመሆኑ በየደረጃው ከፍተኛ የመተካካት ስርዓቶች ይሰራል። አንዳንዶቻችን የጡረታ ጊዜያችን ተወስኖልን የምንጠብቀው ምናልባት ዓመት ነው። ይሄ የሆነበት ዋነኛው ምክንያት እስካሁን ባለው ጉዞ የተጫወትነው ሚና በመዘንጋት ሳይሆን ቀጣዩን ጉዞ ሊያረጋግጡ የሚችሉ ኃይሎች መፈጠራቸው። ይሄ ሪፕሌስመንት መርህ በሊደርሺፕ እንደምታውቁት አፕሮች ይታወቃል። ኢትዮጵያ ውስጥ አይታወቅም። ቲዮሪ ይታወቃል። አንድ ሰው እድሜ ልኩ መኖሪያ ወይ ማደግ አለበት ወይ መደግ አለበት። በተለይ እንደኛ አይነት ተሻጋሪ ላይ ያስተማማት ለአመታት ያሉትን ስፍራ ይዘው የሚቆዩ ከሆነ ብዙ ከመላመድ እድገቱ ስፍራውን ያጣል። ስለዚህ ሪፕሌስመንት ፍልስፍናችን በርካታ ኃይላችን ከኛ ጋር አብሮ እንዲቆይ ረድቶታል። እነዚህን ራዕያችንን የሚረዱ ፕሪንሲፕልስ እና ፍልስፍና ከተከተልን በኋላ ራዕያችን ለማሳካት ሁለት ኢምፖርታንት ነገሮችን ይዘናል። አንደኛው ብሊፍ ነው፣ እምነት። ሁለተኛው እውቀት ነው። ብሊፍ የተለያዩ ሌብሎች አሉት። ሰው ማድረግ እንደሚችል በጽኑ ያምን እንደሆነ ምንም ነገር ማድረግ እንደሚቻል ፊፍት ጄኔሬሽን ዋርፌር በጽኑ ያስተምራል። ለምሳሌ ኢትዮጵያ ውስጥ የሲቪል ኢንጂነሪንግ ሙያ እንደ አይቲ በቅርቡ ይመጣል። በርካታ ዓመታት ነበር ሙያ። ብዙ የሚገርሙ ህንፃዎች ባናይም ድልድዮች ባናይም ሙያው ነበር። አንዳንድ ሀገራት ውሃ እየተጓዘ ድልድይ ከላይ ተፈራርተው ከውሃ ውስጥ ተሻጋሪ ካነሰሩና እናያለን። በኪሎሜትር የሚቆጠር ዲስታንስ እንዴት አሰቡት? የተለመደው መንገድ መጥረግ ነው። የተለመደው ራቃሱ ጥንጡን መዞር ነው። የተለየ ሀሳብ የሚያስቡ ክሬዚ አይዲያ ጀነሬት የሚያደርጉ ሰዎች ወይም ጽኑ እምነት ያላቸው ሰዎች ሪል ትራንስፎርሜሽን ያመጣሉ። ቴክኖሎጂካል ሊሆን ይችላል፣ ፖለቲካል ሊሆን ይችላል፣ ኢኮኖሚካል ሊሆን ይችላል። አንዳንድ ስንሰማቸው ዱብዳ የሚሆኑ ነገሮች ውለው ሲያልፉ ለውጥ የሚያመጡ ይሆናል። እንደዚህ አይነት እምነት ለመፍጠር የሚያስችል ፎሎ መድረግ ያለባቸው ሌብሎች አሉ። የመጀመሪያው ሌብል ኮር ሌብል ይባላል። ኮር ሌብል የሚባለው ወረድ ሚረር ከሚል ሀሳብ የመጣ ነው። በአንድ የሚፈጠር ችግር በሌላ ስፍራ ይታያል። በሌላ ስፍራ ያለ ሰዎችንም በአንተ አካባቢ ይታያል። አንተ ብቻ የምትጨነቅበት ወይም ብቻ የምትደሰትበት ነገር የለም ማለት ነው።
ከዚህ በርካታ ሺህ ኪሎ ሜትር ተጉዘን ቲቤት ብንደርስ የቲቤት ሰው የአሁኑ ሙዚቃ ሲጨፍር እናያለን። እዚህ ሁሉም ሰው ያነጋግራል። ሰው ሜዲያ ያለ ነገር ሌላ ሶሳይቲ በቋንቋ በቀለብ በካልቸር ባይባባም እንኳን የሚያነጋግርባቸው እና ለድልድዩ እኔ አንዱመን እኔም ሌላው ሰው ነው እንዲያስብ የሚያስችሉ ሌቭል ነው ኮር ሌቭል ተብሎ የሚወሰደው። ሁለተኛው ሌቭል ሂስትሪ ሌቭል ይባላል። ይሄ ከቤተሰብና ከማህበረሰብ የምንማረው ነው። በአካባቢያችን ኮንፊደንስ ቢልድ እንድናደርግ ማሰብ እንድንችል የተለየ ነገር ማሰብ ኃጢአት ለመሆኑ ኢንፍሉዌንስ የሚያደርጉ ነገሮች አሉ። እንደዚህ አትናገር፣ እንደዚህ አትበላ፣ እንደዚህ አትልበስ የመሳሰሉ ነገሮች ይገጥማሉ። ሰብኮንሽስ ማይንዳችን እያደመጣቸው እያሳደጋቸው ይጠቀምባቸው ጊዜ ሲደርስ ይህም ለእምነት የራሱ ሌብል ነው። ሶስተኛው ጄኔቲክ ሌብል ነው። ጄኔቲክ ሌብል የምንለው አንድ ሕፃን ልጅ በእናቱ ማህፀን ውስጥ ሳለ በእሷና በአባቱ መካከል ባለ ኮንፍሊክት ባለ ረብሽ ሰብኮንሽስ ማይንድ ይማራል፣ ያደምጣል። ልክ ሲወለድ ልኖር እንደሚኖሩ ማለት ነው። እዛ የለመደው የተማረው ነገር እያደገ በሚሄድበት ሰዓት በውስጥ ያለው እምነት እንዲሸረሸር ከፍተኛውን ድርሻ ይጫወታል። የመጨረሻው ሶርስ ሌቭል የሚባለው የፍቅርና የጥላቻ ውህድ ድምር በውስጣችን መኖር ነው። አንዱ አንደኛውን ሲያሸንፍ የሚፈጠር ይመጣል። ሁላችን ውስጥ ፍቅርና ጥላቻ ተደምረዋል። በሆነ ወቅት ፍቅር ጎልቶ ይወጣል፣ በሌላው ጥላቻ ይወጣል። አንዱ አንዱን ሲያሸንፍ የእምነት በውስጣችን ያለው እምነት በዛ ልክ ይሻሻላል። ስንግባባ ሲነርጀቲክ ስንሆን የመፍጠር አቅማችን ያድጋል፣ ኮንፊደንሳችን ይጎለብታል። ስንጨቃጨቅ፣ ስንጣላ፣ ስንሰዳደብ እምነት ይሻሻላል። አንዱ አንደኛው ላይ ሰው ይሆናል። እንግዲህ በእኛ ኬዝ ቅድም ባልኳችሁ ማለትና ዴይሊ ኤክሰርሳይዝ በምናደርገው አስተሳሰብ እያንዳንዱ ሰው ኢትዮጵያዊ በመሆኑ በእነዚህ ሌብሎች የተጎዳውን የተጠቀመውን ነገር ቢኖር እኛ ከገባ በኋላ ግን በመማማርና መሆን እንደሚችል በማየት ኮንፊደንሱን ወይም እምነቱን እንዲያሳድግ ጥረት ይደረጋል። ጥረት የሚደረግበት ዋነኛው ምክንያት በኳንተም ፊዚክስ፣ በኮስሞሎጂ ፊዚክስ እና በሜካኒካል ኳንተም የሁሉም ነገር ውጤት ሀሳብ ነው ይላል። የሀሳብ ምንጭ ደግሞ እምነት ነው። በራሱ ያልተማመነ ጠንካራ እምነት የሌለው ሰው አይደለም በፎርስ እና በመጪው ፊውዚኔሽን ዋርቶ የተቀርቶ በበሬ አርሶ መመገብ ይችላል። ይህ ሁሉ አደጋ የሚመጣው ከእምነት ነው። ስለዚህ እምነትን በሚያደርጉት ነገሮች ላይ አብክረን እንሰራለን። ሁለተኛው እውቀት ነው። እውቀት በጣም ኢምፖርታንት ነገር ነው። እውቀት ቅድም እንዳልኩት ፎርማል ኢንፎርማል ሊሆን ይችላል። በየደረጃው ባሉት ተቋማት ሁላችሁም መረጃ በመሰብሰብ እድሜያችሁን አጥፍታችሁ ሁላችሁም ብዙ መረጃ እንሰበስባለን፣ ብዙ ታሪክ እንሰማለን። ያ መረጃ እውቀት ለመሆኑ ግን ሌላ መረጃ ይፈልጋል። አንድ በሶፍትዌር የተመረቀ ኢንጂነር የሶፍትዌር ኢንጂነር ለመሆኑ የያዘው ሰርተፊኬት ሳይሆን በዛ እውቀት ተጠቅሞ ችግር ሲመጣ ማየት ይፈልጋል። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወጥ ይሆናል፣ ድልድይ ይሰራበታል፣ ማስዋብ፣ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለ። ስፔሻሊ ኢትዮጵያ ከአረባት ያላትን ነገር ሳይሆን በኋላ እነሱ ሀገር ኢንቨስትመንት እያደገ ስለሆነ በርካታ ሰዎች በርካታ ባለሀብታት ውሃዋን በጣም ብዙ ሁኔታ አላቸው። ከ20 ዓመት በፊት የአፍሪካ ህዝብ የሚባለው ሀገር 5 ነው። አሁን 9 ደርሷል። ኢትዮጵያ ትበለጽጋለች፣ ትለወጣለች። የኢትዮጵያ ሬኔሳንስ እውን ይሆናል።